ክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይመስለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዘት እንዳይገቡ መስማቱን ያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ይሰማ። የእመቤታችንን ቃል ኪዳን ታምሯን የሚንቁ የሚያቃልሉ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋራም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምናባል በመኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁን፣ እኛም የነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ ወር ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመና ወገዝን። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ዘከመ ይደሉ ሰጊድ ለማርያም እሰግለኪ 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 ወእውየድሰኪ። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ነው፣ ሙሽራ ከጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በድን የጣላት የሔዋን ጽን የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የጸነሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናቱን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ወላዲተ አምላክ ለምኝልን። ልመናዋ ክብሯ በእውነት ለዘላለሙ በመላ ሕዝበ ክርስቲያኑና በገዳማችን በጽርሐ አርያም በሀገራችን በቅድስት ኢትዮጵያ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የጽንሷ ወራት በተፈጸመ ጊዜ ከንጉሡ አውግስጦስ ቄሳር ሰው ይቆጠር ዘንድ ትእዛዝ ወጣ። ዮሴፍም ናዝሬት ከሚባል ሀገር አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ክብርት እመቤታችን ጋር ጸንሳ ሳለች ይቆጠር ዘንድ ወጣ። ከዚያም ሳሉ የምትወልድበት ቀን ደረሰ። ያን ጊዜ የውርጭ ወራት ነበር። በታኅሳስ 29 ቀን ሰንበት በተባለች እሑድ ማታ በቤተልሔም አንዲት ዋሻ ነበረችና አምላክን የወለደች እመቤታችን ከዚያ ገብታ በኵር የተባለ ልጇን ወለደች። በጨርቅም ጠቅልላ በበረት ውስጥ አስተኛችው። በሕፃኑም ላይ ሲተነፍስ የነበረ ላም ነበረ። እርስ በርሳችሁ የምትፋቀሩ ወንድሞቻችን ኦርቶዶክሳውያን ሆይ ይህን ትሕትና ፍቅርንም እወቁ። እሱ አምላክ የሁሉም ፈጣሪ ሲሆን እንደ ድሃ ሆኖ ታይቶ በጨርቅም ተጠቅልሏልና ከሰውም ጋር ተመላለሰ። በከበረ ደሙም ፍጥረቱን ያድን ዘንድ መከራ ተቀበለ። እኛ ግን ድሆች ጦማዳሮችም ስንሆን ቸርነትን ለወንድሞቻችን እንኳ አናደርግም፣ ለወንድሞቻችንም ደስ የሚያሰኝ ነገር ስንኳ አንናገርም፣ በጎ ስራም አንሰራም። ከበጎ ስራም በምን እግዚአብሔርን አንመስለውም። በፍርድ ቀን እናንተ ሐኬተኞች ባሮች ወዴት ነበራችሁ? ምንስ ሰራችሁ? ባለን ጊዜ ለእግዚአብሔር ምን ነገር እንመልስለት ይሆን? አስቀድመን በነቢያት ሁለተኛም በሐዋርያት ሦስተኛም በቤተ ክርስቲያን በተሾሙ መምህራን ቃል እንዲሁ አስተማርናችሁ፣ መከርናችሁ። ነገር ግን አልተመለሳችሁም። ከማይረባ ከማይጠቅም ስራችሁ ከክፋታችሁም ለመመለስ አልቻላችሁም። ስለዚህም በፍርድ ቀን ወንድም ወንድሙን አያድንም። እኔም ሰው ለመሆን ወደ እናንተ መጣሁ። በሕፃንም መጠን ተወለድኩ፣ በጨርቅም ተጠቀለልኩ። በመካከላችሁም እየተመላለስኩ የሕይወትን መንገድ አስተማርኳችሁ።
የአመፃ ስራንም አራኩላችሁ፣ የከበረ ወንጌልንም አስተማርኳችሁ። ነገር ግን ትምህርቴን አልተቀበላችሁኝም፣ ያስተማርኋችሁንም አልሰራችሁም። እናንተ የተረገማችሁ ከእኔ ወደ ዘላለም እሳት ሂዱ ከሚል ከዚህ ከሚያስደነግጥ ቃል ነገር የተነሳ ወንድሞቼ እንግዲህ ወዲህ እንፍራ። ለወንድሞቻችን አለማድረግ ለእግዚአብሔር አለማድረግ ነው። ለወንድማችን በጎ አለመስራት ለእግዚአብሔር አለማድረግ እንደሆነ እንወቅ። አሁንም እርስ በርሳችሁ የምትፋቀሩ ወንድሞቻችን ጌታችን እንዳዘዘን ለሰውም ሁሉ በጎ ስራን እንስራ። ለድሆች ለወንድሞቻችን እንራራላቸው። እኛን የበደለ ወንድማችንንም ይቅር እንበለው። ከእናንተም ወገን ሚስት ያለችው ሰው ቢኖር እንደ ዓይን ብሌን የጠብቃት፣ እግዚአብሔር ያስጠበቀው አደራ ናትና። ሚስቱን ፈትቶ ሌላ ከሚያገባ ሰው በቀር እግዚአብሔር የሚጠላው የበለጠ ኃጢአት የለም። ይህ ስራ በእግዚአብሔር ዘንድ የተናቀ ነውና በሐዋርያትና በነቢያት ስልጣንም የተለየ የተወገዘ ነውና። በበጎ ስራም ሁሉ ጌታችንን ደስ አሰኝቶ በመንበሩ ፊት ቁመን በብሩህ ገጽ ሊቀበለን ዓለም ሳይፈጠር ያዘጋጀሁላችሁ መንግሥተ ሰማያትን ትወርሱ ዘንድ አባቴ የባረካችሁ ወደ እኔ ኑ የሚል ደስታን ያሰማን። ከእናንተ ወገን ሚስት የሌለችው ሰው ቢኖር በጸሎትና በጾም ተወስኖ እግዚአብሔርን ያገልግለው። እግዚአብሔር ለክርስቲያን ወገኖች ይህን ደስ የሚያሰኝ ቃል ያሰማን። ይልቁንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ልመናዋን አምኖ የታምራቷን መጽሐፍ የጻፈውን በእውነት ያነበበውንና የሰማውን በእውነት ለዘላለም ስሙን በሕይወት መጽሐፍ ተጻፍልን። የእናታችን የእመቤታችን የማምላክ የወላዲተ አምላክ የቅድስተ ቅዱሳን ድንግል ማርያም ምልጃዋ፣ ጸሎቷ፣ በረከቷ፣ አማላጅነቷ አይለየን። የእናትነት ፍቅሯ ይጠብቀን። ጸሎታችን አገልግሎታችን ተቀብላ ወደ ልጇ ወደ ኢየሱስ ክርስቶስ ወደ አምላካችን ታሳርግልን። አስራት ሀገሯ ቅድስት ኢትዮጵያን ከጥላቻ ከጦርነት ከመናወጽ በእናትነቷ ሰላም ታደርግልን። አቡነ ዘበሰማያት ማይሰራት ያትን እግዚአብሔር ይፍታ፣ እግዚአብሔር ይባርክ።